ምናልባት ክፉ ሊያጋጥመው ይችላል፣ ፈተና ሊበዛበት ይችላል፣ ጠላት ሊዋጋው ይችላል። ግን እግዚአብሔር እንደዚህ ያደርግለታል፣ ነገርን ሁሉ እየቀየረ ሃሌሉያ። ለእናንተ ማስባትን ሐሳብ አለ እኔ ነኝ ማቀው አለ። ምን ሲሉ ፍጻሜው መልካም እንዲሆን ቀይሯለሁ አለ። ተግዳሮቱ ክፉ ሊሆን ይችላል፣ እኔ ግን አለ እቀይርላችኋለሁ። ዛሬ እግዚአብሔር እንደዚህ ይቀይርላችሁ። በቤታችሁ ላይ የመጣውን ክፉ እግዚአብሔር ወደ ሰላም ይቀይርላችሁ፣ ወደ ተስፋ ይቀይርላችሁ፣ ወደ ክብር ይቀይርላችሁ። እግዚአብሔር ወደምታመሰግኑበት ጉዳይ ይቀይርላችሁ። እንዴት አመሻችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። በጣም እናንተ ፊት ለፊት የመቆምን እድል የሰጠኝን እግዚአብሔርን አመሰግናለሁ በቅድሚያ። በመቀጠል ደግሞ በዚህ ስፍራ እንዳገለግል እድል የሰጡኝን የቤተክርስቲያን መሪዎች እግዚአብሔር ባርካችሁ ማለት ፈልጋለሁ። ስሜ ካሌብ ይባላል። እንግዲህ ካሌብ ጥሩ ስም ነው እና አንዳንዶቻችሁ ለልጆቻችሁ የምታወጡት ጥሩ ስም ስለሆነ በጣም እድለኛ ነኝ ማለት ነው። ከዚህ የበለጠ ትልቁ ታሪካችን ኢየሱስ ነው። ትልቁ ታሪካችን የአንድ አማኝ ትልቁ ታሪኩ ኢየሱስ ብቻ መሆኑ ነው። ያለው አይደለም፣ ያስቀመጠውም አይደለም፣ የለበሰውም አይደለም፣ የሚነዳውም አይደለም፣ የሚኖርበትም ስፍራ ሳይሆን መኖሪያችን የዘላለም አምላክ እግዚአብሔር ነው የተባለውና የአንድ አማኝ ትልቁ መታወቂያው የኢየሱስ መሆኑ ነው። ክብር ለእግዚአብሔር ይሁን። እናንተ ደግሞ የኢየሱስ በመሆናችሁ በጣም ደስ ብሎኛል። ምክንያቱም ይሄንን እድል ያጡ ብዙ የተማሩ ሰዎች አሉ፣ ብዙ ባለጠጋ ሰዎች አሉ፣ ብዙ የመኳንንት ዘሮች አሉ ይሄን እድል ያላገኙ። ለኛ ግን እንደ ምሕረቱ ብዛት እንደ ቸርነቱ ባለጠግነት ብዛት እግዚአብሔር ይሄን እድል ስለሰጠን እንደገና ክብር ለእግዚአብሔር ይሁን። እስቲ በጭብጨባ በእልልታ እግዚአብሔርን እናመሰግናለን። ሃሌሉያ። ዛሬ በጣም ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እንግዲህ ታውቃላችሁ መንገዱ ሁሉ በጣም ጃም ነው ዛሬ። ሰው ሁሉ ትራንስፖርት እጥረት ምናምን ነገር በጣም ይቸገር ነበርና እኛን ጌታ ረድቶን ፊቱ እንድንሆን እድል ስለሰጠን እግዚአብሔር የተባረከ ይሁን። ዛሬ ማካፈላችሁ ሐሳብ በጣም ሰሞኑን መንፈስ ቅዱስ ያስተምረኝ ከነበረው ከእግዚአብሔር ቃል ነው ማካፈላችሁ። እግዚአብሔር የቆየ የለውም፣ አዲስ ነው ያለው። እግዚአብሔር ጋር የቆየ የሚባል ነገር የለም፣ ሁሌም አዲስ ነው እግዚአብሔር። ትናንትና የሰማነውን ቃል ዛሬም ስንሰማው እግዚአብሔር በሌላ መንገድ ወደኛ ስለሚያመጣው ያ ቃል ለኛ ፈውሳችን ነው፣ በረከታችን ነው፣ መጽናኛችን ነው፣ እንዲሁም ደግሞ መሻገሪያችን ነው እና በጣም ደግሞ ወንጌል ብርሃንን ሳስብ በጣም ነው መወዳት ወንጌል ብርሃን ቤተክርስቲያንን። እኔ ያደኩት ክፍለ ሀገር ነው፣ የገጠር ልጅ ነኝ። እዛኛ አካባቢ ገጠር ወንጌል ብርሃን በጣም ዝነኛ ነው፣ በጣም ዝነኛ ቸርች ነው። ሻሸመኔ አካባቢ ወንጌል ብርሃን ከተባለ በደም ታውቃላችሁ አይደል? በጣም ዝነኛ ቸርች ነው ያላችሁ። አወሬም ጋር ያለው በጣም ደስ የሚል አጥቢያ ነውና እግዚአብሔር መንፈሱን ለዘላለም አይወሰድባችሁ። ከናንተ ይህ መንፈስ አይወሰድ። ተሳስታችሁም ቢሆን እስቲ አንድ አሜን በሉኝና የእግዚአብሔር መንፈስ ከናንተ አይወሰድባችሁ። በጣም ከባዱ ነገር እዚህ ምድር ላይ የእግዚአብሔር መንፈስ ማጣት ነው። በጣም ማጣት ገንዘብ ማጣት አይደለም፣ ማጣት ልብስ ማጣት አይደለም፣ ማጣት የሆነ የምትቀበቱ ሽቶ ማጣት አይደለም። ማጣት እግዚአብሔርን ማጣት ነው። ትልቁ ኪሳራ ማጣት እግዚአብሔርን ማጣት ነውና ዳዊት እንደው አንድ ጊዜ እንደዚህ ያለ በዘመኔ ሁሉ አንድ ነገር ፈልጋለሁ አለ። በቃ ክብርን አይ ዘንድ አለ፣ በቤትህ ደግሞ ምን እኖር ዘንድ። በቃ ይሄ ትልቁ መሻቴ። ንጉስ ነው በጣም እንደ ዳዊት ስመጥር ንጉስ የለም። እንደ ዳዊት ዝነኛ የሆነ ሰው አልነበረም። ግን ዳዊት በንግስና መካከል በዙፋኑ መካከል አንድ ነገር ትዝ ይለዋል። በእግዚአብሔር ቤት ስለመኖር ትዝ ይለዋል እና ይናፍቀዋል እግዚአብሔር ቤት መኖር። ለእናንተ እንደዚህ ይሁንላችሁ። እድሜ ጨመረ ከተባለ በእግዚአብሔር ቤት ኖሮ በእግዚአብሔር ቤት ሰንብተው በእግዚአብሔር ቤት ቆይተው ይባልላችሁ። እውነት አባቶቼ፣ እውነት ተሳስቼ እኔ ታናሻችሁ እንዲህ ብዬ ልመርቃችሁ፣ ዘመን በእግዚአብሔር ቤት ይለቅባችሁ። እውነት ዘመን በከንቱ ስፍራ ሳይሆን በእግዚአብሔር ቤት ይለቅላችሁ። እውነት ነግራችኋለሁ፣ ዘመኑ በእግዚአብሔር ቤት ያለቀ ሰው ከስሩ አይደለም ያለቀው። ዘመኑ እግዚአብሔር ፊት ያለቀ ሰው ማን ነው? ከብሮ ነው የሚጨርሰው። ሃሌሉያ። እውነት ትዝ የሚላችሁ ከሆነ ያ ባሪያ ዳዊት እንደዚህ ያለ በሐዋርያት ሥራ ላይ ተመሰከረለት። ዳዊትን ታውቁታላችሁ አላቸው። አዎ ሲሉት ማን? እሱ በዘመኑ አለ የእግዚአብሔር ሐሳብ አገልግሎ ምን ብሏል አለ? አንቀላፍቷል። ለእናንተ ለዚህ ቤት ላላችሁ ሰዎች ይሄ ይጨመርላችሁ።
በዘመናችሁ እግዚአብሔር ከብሮ ይለቅባችሁ። እውነት ብዙ ሰው የሆነ ጓደኛው የሆነ ዘሩ በልጦበት የሆነ የመጣበት ቤተሰብ በልጦበት ዘመን ያልቅበታል እና አንዳንዱ ውጭ ሀገር ያለ ዘመኑን እያሰበ ዘመን ያልቅበታል። ለእናንተ ግን አንድ ጉዳይ ላይ ዘመን ይለቅባችሁ። እግዚአብሔርን እያሰባችሁ ዘመን ይለቅባችሁ። ሃሌሉያ። እውነት ያ ሳሙኤል ትንሹ ማን ነው? በጣም ትልልቆቹ በእግዚአብሔር ቤት እንደፈለጉ ሲፋነኑ ትንሹ ሳሙኤል አንድ ነገር ናፍቆት ነበር። በታቦቱ ስር እንቅልፍ ይወስድ ነበር። ማለትም አይደለም እግዚአብሔር ቤት ቁጭ ብለን ተኝተን ያምርብናል። ሳሙኤል ከሚገርማችሁ ንቁ ሆኖ አይደለም ታቦት ስር ተኝቶ ነው እግዚአብሔር ይመጣለት። በእግዚአብሔር ፊት መቆየት ማን ነው? አይደለም ንቁ ሆነ ተኝተን እንኳን የእግዚአብሔርን ክብር ያመጣል። ስለዚህ እንደዚህ ብዬ ልመርቃችሁ ለመጨረሻ ጊዜ የእግዚአብሔር ክብርና የእግዚአብሔር ቤት ከናንተ ጓዳ አይጥፋ። ሃሌሉያ ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ ማገለግላችሁ ሐሳብ ከዚሁ ጋር እንደው ተቀራራቢ የሆነ ሐሳብ ነው ማገለግላችሁና ቶሎ ብዬ እናንተንም የኔንም ሰዓት ለመጠቀም ሞክራለሁ። እግዚአብሔር ደግሞ ይረዳናል። ክብር ሁሉ ለእግዚአብሔር ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ለእግዚአብሔር ቃል ክብር ቆመን ብናነብ ደስ ይለኛል። በዘጸአት መጽሐፍ ምዕራፍ 33 ላይ ያለውን የእግዚአብሔርን ቃል እናወጣና እናነባለን። ምዕራፍ 33 ከቁጥር 12 ላይ ያለውን የእግዚአብሔርን ቃል እናነባለን። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንግዲህ የኔ ነገር እንደ ገጠር ገበያ በጣም ቀስ እያለ ስለሚግል የገጠር ልጅም ስለሆንኩኝ ተረድታችሁ ይስሙኝ። ይሄ በፍቅር ብነግራችሁ ነገር ነው። ክብር ለእግዚአብሔር ይሁን። ሙሴም እግዚአብሔርን አለው እነዚህ ሕዝብ ምዕራብ ላይ ነግረኸኛል ነበረ፣ ከእኔም ጋር የምትልከው ማን እንደሆነ ግን አላሳወከኝም። አንተ በስምህ አውቀሃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበረ። በእኔ ደስ ተሰኝተህ ከሆነ አንተም አውቅህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህንም አስተምረኝ። ይህን ሕዝብህን የአንተ ሕዝብ መሆኑን አስታውስ። እግዚአብሔርም ሀልወቴን ከአንተ ጋር ይሄዳል፣ እረፍትም እሰጥሃለሁ ብሎ መለሰ። ከዚያም ሙሴ እንዲህ አለ፣ ሀልወትህ ከእኛ ጋር ካልሄደ ከዚህ አትስደደን። አንተ ከእኛ ጋር ካልሄድክ አንተ በእኔና በሕዝብ መደሰትን ሌላ እንዴት ያውቃል? እኔና ሕዝብ በገጸ ምድር ላይ ከሚገኙ ከሌሎች ሕዝቦች ሁሉ ልዩ የሚያደርገን ሌላ ምን አለ? እኔና ሕዝብ ከሌሎች ሕዝቦች ልዩ የሚያደርገን ሌላ ምን አለ? ክብር ለእግዚአብሔር ይሁን። እንጸልያለን እንደቆምን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስም በዚህ ስፍራ እንድንቀድስ እንድናወድስ ዕድል ስለሰጠህን እኔና አባቶቼ እናቶቼ እግዚአብሔር ሆይ ወንድሞቼ ስምን እንደገና እንባርካለን። አምላክ እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። ይህ ቀን የቸርነት ቀን ነው። ይህ ቀን የበጎነት ቀን ነው። ይህ ቀን ካንተ የተሰጠን የመታሰቢያ ቀን ነው። እግዚአብሔር ሆይ እናመሰግንሃለን፣ ስምህን እንባርካለን። አምላክ እግዚአብሔር አምላካችን ሆይ ዛሬ በዙሪያችን ያንተ መገኘት ከመኖር የተነሳ በዙሪያችን የሚዋጋን ማንኛውም የጨለማ ስራ በስም ስልጣን የፈረሰ ይሁን። እኔ ጸልያለሁ እግዚአብሔር ሆይ ቀኖቻችንን ሊወስድ ምሽቶቻችንን እግዚአብሔር ሆይ ሊያጨነግፍ የወጣ ማንኛውም የመናፍስ ጉልበት ቢኖር በጌታ በኢየሱስ ክርስቶስ ስም አሁን ስራው የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። የሞት ቀንበር ከዚህ ጉባኤ ላይ የተነሳ ይሁን። የሞት አዋጅ ከዚህ ጉባኤ ላይ የተነሳ ይሁን። የሞት አዋጅ ከዚህ ጉባኤ ላይ የተነሳ ይሁን። እግዚአብሔር አምላካችን ሆይ እኔም እናገራለሁ ህዝብም ይሰማል። እግዚአብሔር ሆይ ለምናገረውም ለምንሰማውም ደግሞ እግዚአብሔር ሆይ የማስተዋልንና የጥበብ መንፈስን ጨምርልን። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ይህ ቃል ከነፍሳችን ጋር ይዋሃድ። ይህ ቃል ከዘመናችን ጋር ይጣበቅ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ልጅ ኢየሱስ ክርስቶስ በዚህ ጉባኤ ላይ ይክበር። በኢየሱስ ስም ልጅ ኢየሱስ ክርስቶስ በዚህ ጉባኤ ላይ ይክበር። ስለ ሁሉ ክብር ላንተ ይሁን። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። አረፍ እንላለን። ክብር ለእግዚአብሔር ይሁን። እንግዲህ ቀደም ባነበብነው ጥቅስ ላይ ስለ መገኘቱና ከእግዚአብሔር ጋር ስለመሆን የሚናገር ጥቅስ ነው ያነሳውላችሁ። ለዚህ ክፍል አንድ ርዕስ ሰጥቼዋለሁ። የመገኘቱ ጉልበት በሚል
የእግዚአብሔርን ቃል እንድንካፈል ይሄንን መርጬ ሳጠና ነበር የከረምኩት፣ ሲጸልይበት ነው የከረምኩትና በጣም ደግሞ በዚህ ዘመን ኢምፖርታንትና በጣም አስፈላጊ የሆነ ነገር ቢኖር ይሄ የእግዚአብሔር መገኘት የሚባለው ነገር ለነፍሳችንና ለዘመናችን እጅግ አስፈላጊ የሆነ ጉዳይ እንደሆነ እረዳለሁ። በጣም ካያችሁ በዚህ ዘመን ሰዎች ከሆኑ ሰዎች መገኘት የተነሳ አንዳንድ ቦታ ኩራት ይሰማቸዋል። አንዳንድ ሰዎች ካያችሁ እከሌ ተገኝቷል በዚህ ጉባኤ ተብሎ፣ ጋሽ እከሌ መጥቷል ተብሎ በዚህ አዳራሽ በዚህ አካባቢ ተገኝቷል ተብሎ ሰው ፕራውድ ይሰማዋል። ኢቭን አንዳንድ ሰው ካያችሁ ሰፈሩ ትንሽ ፈርጠም ያለ ባለስልጣን ካለ ሰፈራችን እኮ ይጠበቃልን ብሎ ሴፍቲ ይሰማዋል፣ ደህንነት ይሰማዋል አይደለ? እንደው አሁን ለምሳሌ እኔ የምኖርበት አካባቢ አንዳንድ ብዙ ባለስልጣኖች ይበዛሉና እዛ አካባቢ ሳይ እኛ አካባቢ ትንሽ ሴኩሪቲ አለ፣ ጥሩ ሴኩሪቲ አለና ልክ እንደዛው በዚህ ክፍል ልክ ስናጠና ምንድነው ሙሴ የእግዚአብሔር ሴኩሪቲ ሲፈልግ እናያለን። የእግዚአብሔርን የመገኘት ደህንነት ዙሪያውን የማስጠበቅ ማንነትን የምናይበት ክፍል ነው። ከሚገርማችሁ አማኝ ከሆንበት ሰዓት ጀምሮ ራሳችንን ከመጠበቅ ወጥተን ወደ መጠበቅ ውስጥ ገብተናል። ብዙ ዘመን ስንጠበቅ ኖረናል አይደል? በቃ ራሳችንን ስንጠብቅ ስንከላከል ኖረን ልክ የሆነ ሰዓት ላይ ጌታ ኢየሱስ ክርስቶስን ካገኘን ሰዓት ጀምሮ ወደ መጠበቅ ህይወት ውስጥ ገብተናል። ራስን ከመጠበቅ ወደ መጠበቅ። ሃሌሉያ! አልገባችሁም እንዴ? ገብተናል እኮ ብዬ ነው ማወራችሁ። ምክንያቱም የዕብራውያን ጸሐፊ ሲናገር ወደ ቅድስቷ ከተማ ደርሳችኋል ብሏል። ኦልሬዲ ደርሰን ነው እየኖርን ያለ ነው። ለመድረስ አይደለም ኖረው በክርስቶስ ኢየሱስ ኦልሬዲ ወደ አዲሷ ኢየሩሳሌም ደርሰናል። ደርሳችኋል። እውነት ማን ነው የሚያጠራጥራችሁ ሰዎች ካለ እኔ ዛሬ እነግራችኋለሁ። እርግጠኛ ደርሳችኋል። ወደ በጉ ዙፋን ደርሳችኋል። አሁን ፊዚካሊ ጨርሰን ልንሄድ ቅርብ ጊዜ ነው የቀረን፣ ጥቂት ጊዜ ነው የቀረን። ጨርሰን አንደኛችንን በቃ የበጉ ከተማ ላይ ገብተን ለዘላለም ልንኖር ጥቂት ጊዜ ይደርሰን እንጂ ኦልሬዲ ደርሰናል። ደርሳችኋል። ደርሳችኋል። ሃሌሉያ! ደርሳችኋል። ሃሌሉያ! ደርሳችኋል። ክብር ለእግዚአብሔር ይሁን። ከሚገርማችሁ ይህንን ክፍል ስናይ ማን ነው እግዚአብሔር ዘጸአትን መጽሐፍ ልክ ሙሉን ስናይ ዘጸአት መጽሐፍ ከምዕራፍ 1 እስከ ምዕራፍ 11 ድረስ ስናይ ማን ነው የእስራኤላውያን ጭቆና፣ እግዚአብሔር ደግሞ ሙሴን ጠርቶ የለም ማን ነው ሂድና ይሄ ከዘመናት በፊት ከአባቱ ጋር ከአብርሃም ጋር የገባውለትን ኪዳን ስላሰብኩኝ ይሄን ህዝብ ሂድና ነፃ አውጣልኝ ብሎ እግዚአብሔር ከሙሴ ጋር የሚያደርገው ዲያሎግን ምዕራፍ 1 ላይ ሙሴ ሲወለድ እናያለን። ምዕራፍ 2 ላይ እግዚአብሔር ከሙሴ ጋር ሲያወራ እናያለን። ምዕራፍ 3 ላይ እንደገና እግዚአብሔር የለም ማለት ለሙሴ ሲነግረው እናያለንና እስከ ምዕራፍ 11 ድረስ ሄደን ስናይ ሙሴም ደግሞ ወደ ግብጽ ከሄደ በኋላ በግብጽ የነበረው ደግሞ የፈርዖን አገዛዝ ያንን ህዝብ ላለመልቀቅ የሚሰጠው ሪስፖንድ የምናይበት ክፍል ነው ከምዕራፍ 1 እስከ ምዕራፍ 11 ድረስ። ከዛም በኋላ ከምዕራፍ 12 እስከ 15 ደግሞ ልክ ስናይ ማን ነው እግዚአብሔር በጸናሽ ክንዱ የግብጽን በኩር ቀጥቶ ህዝቡን ነፃ ሲያወጣ የምናይበት ክፍል ነው። ከዛም በኋላ እግዚአብሔር ተሟክቶላቸው እግዚአብሔር ጣልቃ ገብቶላቸው በጣም በቃ ለልጆቹ ማን ነው ኢንተርፌር አድርጎላቸው ልጆቹን ከግብጽ የሚያወጣበትና ወደ በረከት የሚያወጣበት እንትን ነው የምናየው። ከዛም ከቁጥር 16 ከምዕራፍ 18 እስከ ምዕራፍ ደግሞ 16 እስከ 18 ደግሞ ስናይ ጉዞ እስራኤል ተሰብስቦ ወደ ሲና ተራራ ከእግዚአብሔር ህግን ለመቀበል ከእግዚአብሔር ደግሞ ድምጽን ለመስማት ወደ ሲና ተራራ የሚያደርገውን ጉዞ እናያለን። በዛ መካከል ግን በጣም እጅግ ብዙ ፈተናዎች ነበሩ። የምግብ ጥያቄ ነበረ፣ የውሃ ጥያቄ ነበረ፣ የመና ጥያቄ ነበረ፣ የሴኩሪቲ አንዳንድ ጥያቄዎች ነበሩ። በመንገድ ላይ እግዚአብሔር ምንጭን እያፈለቀ በህይወታቸው ላይ የሚያስፈልጋቸው ነገር እያቀረበ እግዚአብሔር ህገ እግዚአብሔርን ለእስራኤል ህዝብ ለመስጠት የሚሄድበት መንገድ ነበር እና ከሚገርማችሁ ነገር እዚህ ከምዕራፍ 16 እስከ 18 ድረስ ስናይ እነዚህ ነገሮች ሁሉ ያሉበት እነዚህ ሁሉ ቻሌንጆች ያሉበት ነገር ግን እግዚአብሔር ለህዝቡ መናን የማቅረብ እንደገና ምንጭን የማፍለቅ እግዚአብሔር ለሚጠይቁት ነገር ሁሉ ሪስፖንድ ያደረገ ሊነግራቸው ወደሚፈልገው ምዕራፍ ይዟቸው ይሄድ ነበር። ከዛም በኋላ ከምዕራፍ ደግሞ 19 ደግሞ እስከ 24 ደግሞ ስናይ እግዚአብሔር በሲና ተራራ ላይ ለዚህ ለእስራኤል ህዝብ በሙሴ አማካኝነት ማን ነው ህግን ሲሰጣቸው ስርዓትን ሲያስተምራቸው እንዴት ከሱ ጋር መኖር እንዳለባቸው ሲያወራቸው የሚያሳይ መጽሐፍ ነው። ከዛም በኋላ ማን ከ25 ደግሞ እስከ 40 ደግሞ ልክ ስንመለከት በጣም ሰፊ ክፍል ነው። እሱ ማን ነው የተገለጠው አምላክ ነው። እግዚአብሔር ተገልጦ በእስራኤል መካከል ሲሰራ ደግሞ የምናይበት ነው። እስካሁን ድረስ በጠላቶቻቸው መካከል ነበር ሲሰራ የምናየው። ጠላቶቻቸውን ሲቀጣላቸው፣ ጠላቶቻቸውን ሲያስፈራራላቸው፣ የሚያስፈልጋቸውን ነገር ሲያቀርብ ከዛ በኋላ ይላል ይሄ እስራኤል የተባለው ህዝብ ደግሞ ከእግዚአብሔር ጋር ሊኖረው ስለሚገባ ፌሎሺፕ ከእግዚአብሔር ጋር ስለሚኖረው ይለቅ ማን ነው ጤናማ ግንኙነት እግዚአብሔር የሚያወራበት ምዕራፍ ነው።
ካያችሁ እንደውም ማን ነው ልክ ምዕራፍ 19 አካባቢ እስራኤል ሁሉ የለም ማን ነው በጣም ሙሴ ዛ ቆየ ብሎ ሐሳብ ያነሱና ምዕራፍ 32 ትዝ ካላችሁ ጣዖትን ሰሩ፣ የጥጃ ጣዖትን ሰሩ። እግዚአብሔር ማን ነው ለቤቱ የሚፈልገውን ወርቅ አስይዟቸው ከግብጽ የወጡትን ይዘው ያመጡትን ወርቅ ለእግዚአብሔር ከማድረግ ይልቅ ለጣዖት ለባዕድ አምልኮ ሲሰው የምናይበት ነው። ከዛም በኋላ እግዚአብሔር ሲቆጣ እናያለን። ልክ እዚህ ምዕራፍ 33 ጋር ደግሞ ሲደርስ እግዚአብሔርና ሙሴ ዲያሎግ ያደርጋሉ። እግዚአብሔር ተቆጣ፣ የሌዊ ልጆች ተነሱ፣ ወንድሞቻቸውን በሰይፍ ገደሉ። ከዛም በኋላ ሙሴ ነገር ሲረጋጋ ከእግዚአብሔር ጋር ንግግር የጀመረበት ምዕራፍ ነው ይሄ። እዚህ ምዕራፍ ላይ ደግሞ ልክ ስንመለከት ወዳጆቼ ከዛ ልክ እዚህ ክፍል ላይ ስንመለከት ሙሴና እግዚአብሔር ዲያሎግ ያደርጉበት ምዕራፍ ነው። እዚህ ምዕራፍ 12 ጀምሮ ልክ ስናይ እስከ ምዕራፍ 33 ከቁጥር 1 እስከ 7 ድረስ ስንመለከት ሙሴ የነበረውን ከእስራኤል ልጆች ጋር የነበረውን ግንኙነት ያሳይና ከቁጥር 7 ጀምሮ ደግሞ እስከ 11 ድረስ ደግሞ ስለ መገናኛው ድንኳን የሚወራበት ከዛም በኋላ ቁጥር 12 ጋር ሲደርስ እኔ ባይዘው የማነበው እንትን ከአዲሱ ትርጉም ስለሆነ ነው ሜቢ እናንተ ጋር እንትን እንዳይ ቁጥር 12 ጋር ልክ ሲደርስ ግን ሙሴ እግዚአብሔር ፊት አንድ ጥያቄ ይዞ ይቀርባል። ሙሴ እግዚአብሔር ፊት አንድ ሐሳብን ይዞ በእግዚአብሔር ፊትና ከእግዚአብሔር ጋር ይቆያል። ያም ደግሞ ቆይታው ምንድነው ካላችሁ አንተ ይሄንን ህዝብ መርጠ ከሆነ አንተ ይሄን ህዝብ ጠርተካው ከሆነ አንተ ይሄን ህዝብ በቃ ለግዛትክ መርጠው ከሆነ ለሚመጣው ዘመን ማን ነው ልታስነሳ ላልከው ብላቴና ምንጭ ሆን ዘንድ ይሄን ህዝብ ጠርተ ከሆነ ዓለምን ልትበጅበት ያሰበከው ይሄ ህዝብ ከሆነ ይሄ ህዝብ በሚኖርበት ዘመን ከሌሎች ፍጥረታት ሌሎች ዓለማት ላይ ካሉ ሰዎች አንድ ልዩ የሚያደርገው ጉዳይ በእኛ መካከል ያስፈልጋል ብሎ ይናገራል። እግዚአብሔር ፊት ሲቀርብ እንደዚህ ያለው ልዩ የሚያደርገን ነገር ምንድነው? እኛ አማኞችን ልዩ የሚያደርገን ነገር ዘንድሮ ምንድነው? እንደ ሌሎቹ መልበሳችን ነው? እንደ ሌሎቹ መብላታችን ነው? እንደ ሌሎቹ ጥሩ መኪና መንዳታችን ነው? እንደ ሌሎቹ የሆነ ሀገር የለም ቪዚት አድርገን መምጣታችን ነው? ወይስ ምንድነው አንድን ክርስቲያን ልዩ የሚያደርገው? በዘመን ፍጻሜ መካከል እንዳለ ሁላችንም እናውቃለን። ግን ክርስቲያንን እንደ ክርስቲያን ተብሎ እንዲጠራ የሚያደርገው አንድ መለያው ጉዳይ ምንድነው? እኔ በጣም በዚህ ዘመን ልንገራችሁ ጥቂት እፍኝ የምታክል እድሜ እንኳን ብኖርም በጣም ብዙ ሰዎችን አይቻለሁ። በጣም ልዩ የሆኑ ሰዎች ከእግዚአብሔር ጋር ባላቸው ግንኙነት ልዩ የሆኑ ሰዎች በምድራችን ላይ አይተናል። እንደው እንደ ምሳሌ እናንሳ ካለን እንኳን ማን ነው የቤተ ክርስቲያናችን እንኳን ሐዋርያ ሆኑት ሐዋርያ ዳንኤል ከእግዚአብሔር ጋር በመኖራቸው አንድ ልዩ ታሪክ እንደ ሀገር እናነሳላቸዋለን። እነ ጋሽ ተስፋዬ ቢሎ ብለን አንድ ልዩ ነገር እናነሳላቸዋለን አይደለ? ልዩ ነገር እናነሳላቸው። ምንድነው ልዩ ነገራችን? ዛሬስ እግዚአብሔር በዚህ ዘመን ላይ እኛን ያስቀመጠን ክርስቲያን የተባለን ሰዎች በክርስቶስ ኢየሱስ አምነን በእግዚአብሔር ቤት ውስጥ ያለን ሰዎች ምንድነው የኛ ልዩ የሚያደርገን? ክርስቲያን መሆናችን ምኑ ጋር ነው ልዩነታችን? አትቆጡ፣ ፈገግ በሉ። በጣም ወጣት ስለሆንክ ፈገግ በሉ። ክብር ለእግዚአብሔር ይሁን። ከሚገርማችሁ ማን ነው የክርስቲያን መለያው ነገር ምንድነው? የክርስቲያን ዩኒክ የሚያደርገው ጉዳይ ምንድነው? በዚህኛው ዘመን ላይ አንድን ክርስቲያን ከሌሎች ለይተን እንድናየው እሷ ክርስቲያን ነች፣ እሱ ክርስቲያን ነው፣ እነሱ ክርስቲያን ናቸው ብለን የምናይበት የምንለካበት ምንድነው መለያችን? ዘንድሮ ሙሴ እዚህ ጋር እግዚአብሔርን አንድ ጉዳይ ጠይቋል። ካንተ ጋር የመሆናችን መለያው ምልክቱ ምንድነው? እኛ ያንተ መሆናችን፣ እኛ ካንተ ጋር ያለን ፌሎሺፕ ጤናማ የመሆኑ ማሳያ ምንድነው መለያው? እስቲ ዛሬ ልጠይቃችሁ ምንድነው መለያችሁ ክርስቲያን መሆናችሁ? ክራ ለማሰራችን እዚህ ጋር አለመጥቆሩ ብዙ ከመስገራችን ተነሳ እዚህ ጋር አለመጥቆሩ ወይስ ምንድነው ዘንድሮ የክርስትና መለያችን? የኛ በጣም ልጠይቃችሁ የምፈልገው ጉዳይ ራሴንም ስጠይቀው ስለቆየውኝ እናንተንም ደግሞ እንዲህ ልጠይቃችሁ ፈልጋለሁ። ምንድነው የናንተ መለያችሁ? ክርስቲያን የመሆናችን መለያ ነገር ምንድነው? አባቶቻችን ትናንትና ሩቅ እንኳን ሄደም እኮ የዛሬ 10 ዓመት 15 ዓመት 20 ዓመት 30 ዓመት ወይ ደግሞ ማን ነው የደርግ ዘመን መንግስት ላይ የነበሩ ክርስቲያኖች አንድ የሚታወቁበት ዩኒክ ነገር ነበራቸው። እኔ ቸርች ስላደኩኝ ታሪክ በደንብ አውቃለሁ። የደኩት ሙሉ ወንጌል ነው ያደኩት እና በጣም ታሪክ አውቃለሁ። እና ልጅ ሆኜ የክርስቲያን መለያውን አውቃለሁ። ዘንድሮስ ምንድነው የክርስቲያን መለያችን? ምንድነው የናንተ የመለያ ኮዳችሁ? ለምሳሌ መንግስት ማን ነው ብዙ መኪኖች አሉ አይደኛ ሀገር። ሁሉም መኪኖችን እናያቸውና ይሄ እንላለን የግል፣ ይሄን ስናይ የመንግስት፣ ይሄን ስናይ የድርጅት፣
ይሄን ስናይ ምናልባት የኤምባሲ ይሄኛውን ደግሞ ስናይ ደግሞ ማን ነው ምናልባት የአንድ ካምፓኒ ብለ እንድንለያቸው የሚያደርገን ኮድ አላቸው አይደል ብዙ መኪኖቻችን እኛ ደግሞ ማን ነው በዚህ ምድር ላይ ያለን ሰዎች በክርስቶስ ኢየሱስ የተጠራን ሰዎች መለያችን ምንድነው መለያችን መጠሪያችን ምንድነው ክርስቲያን መባላችን ነው ምክንያቱም ማን ነው አሁን ካያችሁ ኢትዮጵያ ውስጥ የለም ኦልሞስት 60% ክርስቲያን ነው ይባላል ክርስቲያን የሚለው ማን ነው ጀነራል ታርጋችን ነው ወይስ ስፔሲፊክ የኛ በክርስቶስ ኢየሱስ ያመንን ሰዎች ልዩ አይደንቲቲያችን ምንድነው ከሚገርማችሁ ነገር በጣም እኔ ካደኩባት ቸርች የለም ማለት በጣም አስተዋውሳለሁ በጣም ልጅ ሆኜ እኔ አስተዋውሳለሁ እስከ ቅርብ ጊዜ ድረስ እኔ እስከመጣ ድረስ እኛ ቸርች ያሉ ኳይሮች ሲዘምሩ አንድ ነገር ይሆናል ከሚገርማችሁ ኳይሮቻችን እኛ ቸርች ያሉ ሲዘምሩ እኔ ያየሁት ነገር ልንገራችሁ ከሚገርማችሁ ሰባኪ ያስፈልግም ወይ ደግሞ ጥሩ የሚጸልይ ሰው ያስፈልግም ከኛ ቸርች አጋንንትን ለመውጣት ኳይር ነው የሚያስፈልገው ከሚገርማችሁ እና ያየሁት ልክ ኳይሮቹ የኳይር ልብስ ለብሰው የኳይር መዝሙራቸውን ሲዘምሩ በጣም ብዙ ጊዜ አይቻለሁ አጋንንት ሲወጣ አይቻለሁ እኔ ግዴታ ሰባኪ ሳይመጣ ጸሎት የሚመራው ወንድም ወይ ደግሞ እህት በመድረክ ላይ ገና ቆሞ ክብር ለእግዚአብሔር ነው ይሁን ብለው ልክ አምልኮውን የጸሎት ሥርዓቱን ሲያስጀምሩ ሰዎች ሲፈወሱ አይተናል አዛዚ ያኛው የኛ መለያ ነው ብያስባለሁ ከሚገርማችሁ ነገር እኔ በደንብ ልጆኛ አስተውሳለሁ አሁን ላይ ማን ነው ሁላችንም መብታችንን ለማስከበር በጣም በዚህ ሰዓት ፍርድ ቤት ሄዳችሁ ቼክ ብታ ብዙ ጴንጤ ለመብቱ ፍርድ ቤት ነው ያለው ብዙ አማኝ መብቱን ለማስከበር የት ነው ያለው በየፍርድ ቤቱ ነው ያለው ከሚገርማችሁ ድሮ ክርስቲያን ፍርድ ቤት ሄዶ ያውቅም ነበር እዚህ ውስጥ ያላችሁ አባቶች ትደግፉኛላችሁ በዚህ ቃል ብያምናለሁ ዘንድሮ በክርስቶስ ኢየሱስ የመሆናችን መለያችን በክርስቶስ ኢየሱስ ማን ነው የመሆን መታወቂያችን ምንድነው እዚህ ክፍል ላይ ሲናገር እንደዚህ ብሎ ይናገራል ቤት ገብታችሁ እንድታጠኑትም ስለምፈልግ ነው ይሄን ክፍል ቤት ገብታችሁ ካጠናችሁና ከጸለያችሁበት እኔ ዛሬ ስኬታማ ነኝ ከሚገርማችሁ እዚህ ሁሉ ነገር ከሆነ በሲና ተራራ ላይ ማን ነው እናንተ የኔ ልዩ ህዝብ ናችሁ የሚል ድምጽ ቢመጣም ምንም እንኳን በሲና ተራራ ላይ ማን ነው እናንተ የኔ ናችሁ ከናንተ ውስጥ ደግሞ ተነስቼ ዓለምን አድናለሁ ብለ ተስፋ ብሰጠንም ለኛ ግን ዩኒክ የሚያደርገን ጉዳይ ምንድነው በዚህኛው ዘመን ላይ አማኝ የመባላችን መለያው ምንድነው ክርስቲያን የመባላችን መጠሪያው ምንድነው ብሎ ሙሴ እግዚአብሔርን ይጠይቋል ከሚገርማችሁ ዛሬ እንድጠይቁት ፈልጋለሁ እግዚአብሔርን የኔ ክርስቲያን የመባሌ መለያው ጉዳይ ምንድነው እግዚአብሔር ሆይ ሃሌሉያ ሃሌሉያ እውነት ዛሬ እንደዚህ ብዬ ልባርካችሁ አባቶቼ ልባርካችሁ እናቶቼ እውነት ክርስቶስ ኢየሱስ የእናንተ መለያ ሆኖ ይገለጥላችሁ ድሮ እኮ ይታወቃል እኮ ሰፈር ውስጥ ልክ ሲያልፍ ታውሱ ጴንጤ ነው ይባላል ሱ ጴንጤ ነው ታው እሷ ጴንጤ ነው ትባላለች ሰው እንኳን ሊጣላ አይ እሱ እኮ አይጣላም ጴንጤ ነው አሁን ላይ በየአደባባዩ መኪና ቆሞ የሚጣላ ብዙ ፓስተር አጋጥሞኛል አንድ ፓስተር ይዞኝ ይሄደ ድንገት አንድ መኪና እንደው አስጨንቀው እንደው ላጥ አርጎ ጅፍሬኑን ይዞ ወርዶ እንደው ልክ ሊያሳየው ሲሞክር አይቻካል ምንድነው መለያችን የኛ የክርስቲያና ወይ ደግሞ ክርስቲያን የመባላችን በዚህ ምድር ላይ በዚህ ክፍል ላይ አንድ 7 ነጥቦችን ክርስቲያን የመሆናችን መለያው ወይ ደግሞ ከእግዚአብሔር ጋር ያሉ ሰዎች መለያቸው ነግራቸዋለሁ ከሚገርማችሁ ሙሴ እግዚአብሔርን ጠየቀው ምንድነው እግዚአብሔር ሆይ ያለው ካንተ ጋር የመሆኔ ሚስጥሩ ምንድነው እኔ ያንተ መሆኔ እኔ ካንተ ጋር የመቆሜ ክርስቲያን ተብዬ የመጠራቴ የአዲስ ኪዳን አማኝ ተብለን የመጠራታችን ልዩነቱ ምኑ ጋር ነው መገለጫችን የት ነው እና እግዚአብሔርም እንደዚህ ብሎ ይመልስለታል ከሚገርማችሁ ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔርም ይላል ቁጥር 14 ላይ ሲናገር እግዚአብሔርም እንዲህ አለው ይላል ሃሎቴን ካንተ ጋር ልካለው ሃሌሉያ እኔ እግዚአብሔር ካንተ ጋር የመሆኔ ልዩነቱ አለ እንደሌሎች ምግብ መብላት አይደለም እነሱም ይበላሉ አርሰው እየበሉ ነው እነሱም የለም ይጠጣሉ ሄደው ወንዝ ከሄደው ቀርተው እየጠጡ ሊሆን ይችላል እኔ ግን ካንተ ጋር የመሆኔ አንድ ልዩ የሚያደርግ ካለው ሃሌሉያ እኔ በመካከልህ ሆናለሁ አለ እግዚአብሔር ሃሌሉያ እውነት እናንተ ልዩ መሆናችሁ እንዲታወቅ እግዚአብሔር እናንተ ቤት ይምጣ ሃሌሉያ እውነት ቤቱ እንዲመጣ የሚፈልግ ሰው ካለ አሜን ይለኛል እግዚአብሔር የእናንተ መለያ ሆኖ እናንተ ቤት ይምጣ ክብር ለእግዚአብሔር ይሁን ሃሌሉያ በእግዚአብሔር
የሚታወቁ ሰዎች ማለት ነው በቃ ገና ሲመጣ ንግግራቸው ያስታውቃል፣ ሰላምታቸው ያስታውቃል፣ መንፈሳቸው ያስታውቃል። ልክ እንዲህ ይባላል። ድሮ ማለት ነው ድሮ አበዛውባቸው። ድሮ እኮ ምን ለቆ እቺን አንድ 10 ዓመት 15 ዓመት ድሮ እኮ ነው። በኢየሱስ ስም አሁን ይሁንልን፣ በኢየሱስ ስም አሁን ይሁንልን። ሃሌሉያ። ከሚገርማችሁ ማለት ነው ልክ ክርስቲያን ሲመጣ ወይ አንተ ስትመጣ ነፍሴ ያረፈች ይባላል። ነፍሴ እኮ አረፈ። ወንድም ከሌ ሲመጣ ልክ ሄጄ ማለት ነው እህት ከሌ ጋር ሄጄ ማለት ነው መጫወት ሲጀምር ጨንቆኝ ነበር ይላል ሰው። ጨንቆኝ ነው። ምክንያቱም ማለት ነው እኛ ውስጥ ያለው የሰላም መንፈስ ነው። ሃሌሉያ ሃሌሉያ። ዛሬ እናንተ ውስጥ አንድ የሰላም መንፈስ ይፈሳል። ለሌሎች የሚተርፍ አንድ መንፈስ እናንተ ቤት ይፈሳል፣ እኛ ቤት ይፈሳል የሚል ሰው አሜን ይበለኛ። ሃሌሉያ። ክብር ለእግዚአብሔር ይሁን። እውነት ልንገራችሁ ሁላችሁ ብዙ ትንቢት ልንገራችሁ መልእክት ልነግራችሁ እችላለሁ። ማጥማትን በቃ ስንጸልይ እግዚአብሔር ድምጽ ይመጣል። እሱ ግን ጋችሁ የጸና አንድ የትንቢት ቃል አለ። ግን እሱም እግዚአብሔር ነው። እሱም ይሄ እግዚአብሔር ቃል ነው። ከሚገርማችሁ ነገር ሙሴ እግዚአብሔር ደጋግሞ ጠይቀው ኖ አለው። እኛ አለው መጀመሪያ ብዬክ ነበር አለው። አንተ የሌለህበት መንገድ አያምርም አይጣፍጥም ማለት አንተ የሌለህበት ጉዞ፣ አንተ የሌለህበት ትዳር፣ አንተ የሌለህበት ቢዝነስ፣ አንተ የሌለህበት ማንኛውም ፌሎሺፕ አለ ለኔ የሚጣፍጥ አይደለም። ብዙ ክርስቲያን ከሚገርማችሁ ነገር ማለት ነው ዛሬ ወጣቶች ኖረውልኝ ብሰብካቸው ደስ ይለኛል። ምክንያቱም እኔም ወጣት አገልጋይ ስለሆንኩኝ ለወጣት ብናገር ደስ ይለኝ ነበር ይሄንን ቃል። ከሚገርማችሁ ነገር ምን ችግር አለ? በጣም ዘንድሮ ምን ችግር አለ የሚል ቃል አለ። ምን ችግር አየሩ ላይ ምን ችግር አለ? ምን ችግር አለ? አረ በጣም ችግር አለ። ያለ እግዚአብሔር መኖር በጣም ችግር አለው። ከእግዚአብሔር ውጭ ከሆኑ ሰዎች ጋር ግንኙነት ማድረግ ፌሎሺፕ ማድረግ እውነት ልንገራችሁ ችግር አለው። ችግር አለው እዚህ ምድር ላይ ሰው ይመስለዋል ለማን ነው በቢዝነስ ፓርትነር ነው ይባላል። በቃ ክላስሜቴ ነች ይባላል። ወይ ደግሞ እንደዚህ በቃ ሳያት ደስ ስላለችኝ ሳያው ደስ ስላለኝ ወይ ደግሞ ማን ነው በቃ እኛ ሰፈር ላይ ወይ ወደ አወጣጡ አገባብ ወይ ደግሞ አገባቧ ደስ ይላል ይባላል። ኖ አንድ ነገር ችግር አለው። በስሙ የተጠራና በስሙ ያልተጠራ መካከል ሰፊ ልዩነት አለው። ሃሌሉያ። እውነት ማለት ነው ቅር ካላችሁ ቅር ቢላችሁም ዛሬ ምንም ነገር አይሰማኝም። ልዩነታችን የእግዚአብሔር መንፈስ መኖሩ ብቻ ነው። ከሚገርማችሁ ከዚህ የተሻሉ ትልልቅ ስብሰባዎች ትናንትና ጧት ነበሩ፣ ሰሞኑን ነበሩ። አንድ ግን ይሄኛውን ስብሰባ ለየት የሚያደርገው አንድ ጉዳይ አለ። እሱም ማለት ነው በደሙ የተዋጁ ሰዎች የተሰበሰቡበት ስለሆነ ነው። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሙሴ ጠየቀ፣ ምንድነው የኛ መለያችን? አንተ ከኛ ጋር ካልሆንክ ምንድነው የእናንተ መለያ? በቢሮአችሁ የእናንተ መለያ ምንድነው? መንግስት የሰጣችሁ ባጅ ነው ወይስ በክርስቶስ ኢየሱስ የመሆናችን ወይ ደግሞ በእግዚአብሔር ልጅ አምነን በሱ መንፈስ መመራታችን? ኢየሱስ ክርስቶስ እንደዚህ አላቸው ደቀ መዛሙርቱን፣ እኔ እሄዳለሁ አላቸው። አንድ ግን የእናንተ አይደንቲቲ የሚሆን አንድ መንፈስ አለ። ያ መንፈስ አለ ዓለም ላያውቀው ይችላል፣ ኖቲስ አያደርገውም፣ ዓለም አያውቀውም አለ ዮሐንስ ወንጌል ምዕራፍ 14 ላይ። እናንተ ግን ታውቁታላችሁ። እሱ አለ የእናንተ በገባችሁበት ስፍራ አለ መታወቂያችሁ ነው። እሱ በገባችሁበት ስፍራ የእናንተ አለ ዩኒክ መገለጫችሁ ነው። ሃሌሉያ። ከሚገርማችሁ ስማችሁ ሲጠራ አብሮ የሚጠራ አይደንቲቲያችሁ ነው፣ ማንነታችሁ ነው። መንገዳችሁን የሚቃኝላችሁ ነው። ሩጫችሁን የሚያሳምርላችሁ ነው። እሱ መለያችሁ ነው። ሃሌሉያ። ይሄ መለያ ዛሬ እናንተ ቤት ይመጣል። ሃሌሉያ። እውነት በጣም ይሄ ቃል ልባችሁ እንደሚያንጽ አምናለሁ። እንደገና ወደ ትናንትናው እንድትመለሱ በጣም ፈልጋለሁ። ብዙ አባቶች ማለት ነው ትናንትና በቃ ቤቱ ለሊቱ የማይነጋላቸው ከእግዚአብሔር ጋር ተገናኝተው ምሽት የሚያልቅባቸው ሰዎች ነበሩ ብዙ ሰዎች። አሁን ግን በቃ ብዙዎቻችን ማለት ነው ለሊቱ የሚነጋልን ከስልካችን ጋር ተጣብቀን ነው። ብዙዎቻችን ለሊቱ ነጋ ከተባለ ማለት ነው በቃ ላፕቶፓችን ላይ ሰክተን፣ አንዳንዶቻችን ስልኮቻችን ላይ ሰክተን ከእግዚአብሔር ጋር ያለንን ፌሎሺፕ ትተን ከዓለም ጋር ያለንን ፌሎሺፕ በጣም አደራጅተን የሚነጋበት ነው። እኔ ዛሬ ለዚህ ጉባኤ እንደዚህ እንዲመለስ ፈልጋለሁ። ከእግዚአብሔር ጋር ያለ ፌሎሺፕ ተመልሶ ለሊቶቻችሁ እንዲነጉ ፈልጋለሁ። ሰው እርጉዝ ሲሆኑ ለካ አዲሽናል ባህሪ ይመጣል ለካ አሉ። ከሚገርማችሁ ሰው ከእግዚአብሔር ጋር ሲሆን አንድ አዲሽናል ባህሪ ይመጣበታል። የፍቅር ሰው ይሆናል። ሰው ከእግዚአብሔር ጋር ሲሆን ማለት ነው ጠብ ያቆማል፣ ፍቅር ይጨምራል። ሃሌሉያ። ጸሎት ይጨምራል፣ ማንበብ ይጨምራል፣ የወንድሞች ህብረት ያበዛል፣ የቤተ ክርስቲያን ህብረት ያበዛል፣ ለማገልገል ልቡ ይነሳሳል።
መቼ ካላችሁ ማን ነው? ከእግዚአብሔር መንፈስ ጋር ሲገናኝ። ከሚገርማችሁ ነገር ማን ነው? በትንቢተ ኢሳይያስ ምዕራፍ 5 ላይ ምዕራፍ 6 ላይ ሲናገር እንደዚህ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። በጣም ነው የምወዳችሁ። በጣም እየሰማችሁ ስለሆነ በጣም ደስ ብሎኛል። ክብር ሁሉ ለእግዚአብሔር ይሁን። እንደዚህ ብሎ ይናገራል። ከሚገርማችሁ ነገር ቁጥር 5 ላይ ሲናገር እንደዚህ ይላል። ልክ ከሚገርማችሁ ኢሳይያስ ማን ነው? በእግዚአብሔር መገኘቱ ሲሆን ነው ይህ ድምጽ የመጣለት። እንደዚህ ይላል። ክብር ለእግዚአብሔር ይሁን። ማንነት ሲቀየር ለእግዚአብሔር በቃ ለመላክ አቬለብል ሆናል። ሲምፕል ሆናለን። በቃ ለእግዚአብሔር ስራ ባይዘው ሰው ማን ነው? ልክ የእግዚአብሔር ክብር ሰው ሲገባ በመገኘቱ ሲገናኝ ሰው ሲምፕል ይሆናል። በቃ ለእግዚአብሔር ስራ ቀላል ይሆናል። ምክንያቱም እዚህ መጥቶ ብዙ ሰው ረጅም ጸልዮ ሰው አይፈወስም። ልክ ኢንቫይሮንመንቱ ሲፈወስ፣ ሃሌሉያ። እኛ ሁላችን በእግዚአብሔር መንፈስ ስንገኝ ይኸውላችሁ እዚህ ጋር መጥቶ ሰው መጫን አይጠበቅ። ልክ እዚህ ግቢ ሲደርስ ሰው ይፈወሳል። ልክ ደጁ ጋር ሲደርስ ሰው እንግራችሁ ዲሊቨር መሆን ይጀምራል። እኔ አውቃለሁ፣ ደርሼበት አውቃለሁ። የለማን ነው እኔ ልጆኛ የነበርኩበት ቸርች ውስጥ የለማ ነው ሰዎች ማን ነው ገና ባጋንን ተይዘው ከደጅ ላይ ነው በቃ ሰው ጮሆ ይወጣለት። በጣም ሰው ዲሊቨሪ ይደረጋል፣ ነፃ ይወጣል። እኔ ያደግኩት ሻሸመኔ ስለሆነ ሙሉ ወንጌል የሚባል ቸርች ነው ያደግኩትና አንድ ጋሻ አፈወርቅ የሚባሉ ትልቅ አባት ነበሩ። አሁን ወደ ጌታ ሄደዋል። እሳቸው በነበሩበት ዘመን ማን ነው እኛ ቸርች ዙሪያ ላይ ማን ነው ሰው ሲመጣ እንኳን ዲሊቨሪ ይደረግ ነበር። ከሚገርማችሁ እኛ ቸርች ላይ ፎስ ፕሮግራም እያደረጉ ይኸውላችሁ 2 ኪሎ ሜትር ላይ ተማሪዎች እየተማሩ ማን ነው ሃይ ስኩል ግቢ አጋንንት ይጮህ ነበር። ከሚገርማችሁ መች ካላችሁ የእግዚአብሔር መንፈስ እኛ ዙሪያ ላይ ሲገኝ፣ ሃሌሉያ። እኛ ዙሪያ ላይ የእግዚአብሔር መንፈስ ሲመጣ፣ እኛ ከእግዚአብሔር ጋር ያለን ፌሎሺፕ ጤናማ ሲሆን፣ እግዚአብሔር ውስጥ መግባት ስንጀምር እግዚአብሔር ዙሪያችንን መቅጠር ይጀምራል። ዙሪያችን ላይ መስራት ይጀምራል። ከሚገርማችሁ ነገር እዚህ ጋር ሲናገር እንደዚህ ይላል። ይኸውላችሁ እግዚአብሔር ሚልከው ሰው አጥቶ ነበር። ከሚገርማችሁ እዚህ ክፍል ላይ እግዚአብሔር ሚልከውን ሰው እግዚአብሔር የሚያሰማራውን ሰው አጥቶ ነበር። ነገር ግን እንደዚህ ሆነ። ከሚገርማችሁ እንደዚህ ሆነ። ልክ የእግዚአብሔር መንፈስ ማን ነው ሲያገኘው ኢሳይያስ እንደዚህ ያለ ባካለ እኔ ላከኝ። ለእግዚአብሔር መንፈስ ለመላክ ሰው አቬለብል የሚሆነው ማንነቱ ሲቀየር ሰው ምን ይሆናል? ለመላክ ዝግጁ ይሆናል። ሃሌሉያ። አሁን ማን ነው በጣም ፓስተሮች ያሳዝኑኛል። በየቸርቹ ያሉ ፓስተሮች ወንድም ከለ ዲያቆን አይ ፓስተር እኔ ድቁንና እንኳን ተው ፓስተር ይለፈኝ ናስቲ ወንድም ከለ እንደዚህ አይ ፓስተር እኔ እቺ ነገር እንትን ይበለኝ እንቀራችሁ። ሰው በእግዚአብሔር መንፈስ ልክ ሲነካ ፓስተር የሚቀጥለው ሳምንት ናታን ላገልግል ይላል። ሰው በእግዚአብሔር መንፈስ ልክ ሲነካ ፓስተር እኔ በሚቀጥለው ሳምንት ግቢውን ላጽዳው ልውልውለው አዳራሹን ትልበል። ሰው በእግዚአብሔር መንፈስ ካልተነካ ትግል ነው። ሰው በእግዚአብሔር መንፈስ ሲነካ ለማገልገል ይሮጣል። ሰው በእግዚአብሔር መንፈስ ሲነካ በእግዚአብሔር ቤት ውስጥ ለመጓደድ ልቡን ያነሳሳል። እንደዚህ ይሁንላችሁ። ባይዘው እንደዚህ ያገኛችሁ። ይሄ እግዚአብሔር መንፈስ ያገኛችሁ። ማንነታችሁን የሚቀይር ሃሌሉያ፣ ክብራችሁን የሚያስጥል እግዚአብሔር መንፈስ ሃሌሉያ። ምክንያቱም ክብራችን እሱ ነው። ሃሌሉያ፣ ስማችን እሱ ነው። ክብር ለእግዚአብሔር ይሁን። ሌላኛው እንደዚህ ይሆናል። ክብር ለእግዚአብሔር ይሁን። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ሲናገር ከክብር አለ ወደ ምን እንለወጣለን አለ? ወደ ክብር እንለወጣለን። ሃሌሉያ። ሰው በእግዚአብሔር መንፈስ ሲነካ ሃሌሉያ፣ እጁ ሲመጣ እኛ ህይወት ላይ የእግዚአብሔር ክንድ እኛ ህይወት ላይ ሲገለጥ እንዲኖራለን። ልንገራችሁ ተራነታችን ያበቃና ሃሌሉያ፣ ሰፈር መዞራችን ያበቃና ወደ ሌላ ፖዚሽን መግባት እንጀምራለን። ከክብር አለ ወደ ምን እንገባለን? ወደ ክብር እንገባለን። ሃሌሉያ። ይሄ መንፈስ እናንተን ያገኛችሁ ዛሬ። ይሄ መንፈስ እናንተን አንቺን ያገኝሽ። እውነት ልንገር ማንነታችሁን የሚቀይር ሃሌሉያ፣ ወደ ከበረ ማንነት የሚያሻግር ወደ እግዚአብሔር ሙላት የሚቀይር። ክብር ለእግዚአብሔር ይሁን። ሌላኛው እንደዚህ ይሆናል። ቶሎ ብዬ ልጨርስ። ክብር ለእግዚአብሔር ይሁን። ሌላኛው ሰው በእግዚአብሔር መገኘቱ ሲሆን እንደዚህ ይሆናል። ሰላምና ጸጥታ ይሆንለታል። ሃሌሉያ። በጣም አሁን የምንሰማው ነገር ሁሉ አቢዩዝ ያደርገናል። የምንሰማው ነገር ሁሉ ይረብሸናል። ልንገራችሁ ከጫጫታው መውጣት ትፈልጋላችሁ? ከግርግሩ መውጣት ትፈልጋላችሁ? ከእግዚአብሔር መንፈስ ጋር መገናኘት። ከሚገርማችሁ እንደዚህ ይላል የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 29 ላይ እንደዚህ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እንደዚህ ይላል የእግዚአብሔር ቃል ሲናገር ለእናንተ ያለኝ እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱን ፍጻሜው ያማረ ተስፋም የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ይሄኛው አዲሱ ትርጉም ነው። መደበኛው ሲናገር የሰላም ሐሳብ ሃሌሉያ። እኔ ማስብላችሁ አለ እኔ ከእናንተ ጋር ከመሆን ያለ የማስብላችሁ ሐሳብ አለ የሰላም ሐሳብ ይሆንላችኋል አለ።
እግዚአብሔር ሲያስብልን ሰላም ነው። ሰው ከእግዚአብሔር ጋር ሆኖ ክፉ ነገር አይታይበትም። ሰው ከእግዚአብሔር ጋር ሆኖ ብጥብጥ ዙሪያው አይመጣበትም። ምን ይሆናል ሲሉ ማን ነው ፍጻሜያችሁ አለ በቃ የሰላም ሐሳብ አለ ለእናንተ አስብላችኋለሁ። ምክንያቱም ሰው ከእግዚአብሔር ጋር ሲሆን የሚያስብለት እግዚአብሔር ነው። ሰው እንኳን ከሆነ ከከበረ ሰው ጋር እንኳን ሲሆን እከሌ ያስብልኛል ይላል። ሰው ከእግዚአብሔር ጋር ሲሆን እግዚአብሔር እንደዚህ ያስብለታል። ነገር ሁሉ ወደ ሰላም ይቀይርለታል። ምናልባት ክፉ ሊያጋጥመው ይችላል፣ ፈተና ሊበዛበት ይችላል፣ ጠላት ሊዋጋው ይችላል። ግን እግዚአብሔር እንደዚህ ያደርግለታል። ነገርን ሁሉ እየቀየረ ሃሌሉያ ለእናንተ ማስባትን ሐሳብ አለ እኔ ነኝ የማውቀው አለ። ምን ሲሉ ፍጻሜው መልካም እንዲሆን ቀይረዋለሁ አለ። ተግዳሮቱ ክፉ ሊሆን ይችላል፣ እኔ ግን አለ እቀይርላችኋለሁ። ዛሬ እግዚአብሔር እንደዚህ ይቀይርላችሁ። በቤታችሁ ላይ የመጣውን ክፉ እግዚአብሔር ወደ ሰላም ይቀይርላችሁ፣ ወደ ተስፋ ይቀይርላችሁ፣ ወደ ክብር ይቀይርላችሁ። እግዚአብሔር ወደምታመሰግኑበት ጉዳይ ይቀይርላችሁ። ለምን ሲባል ከእግዚአብሔር ጋር ከመሆኑ የተነሳ ሃሌሉያ። ሰው ከእግዚአብሔር ጋር ሲሆን ሌላው ምን ይላል? ሰላምና ጸጥታ ይሆንለታል። ሌላኛው እንደዚህ ይሆናል፣ ጠላቶቹ ይመታሉ። ሃሌሉያ ሃሌሉያ። ደስ በጣም ሞዶ ክፍል ነው። እግዚአብሔር ጠላቶቹን ይመታለታል። ክብር ለእግዚአብሔር። ከሚገርማችሁ መሳፍንት መጽሐፍ ላይ ልክ ስትመለከቱ እንደዚህ ይላል። ጌዲዮን ጋር እግዚአብሔር መጣ እንደዚህ ያለው ጌዲዮን ና ውጣ አለው። በቃ ከፈራበት እኔ እኮ ካንተ ጋር ነኝ፣ እኔ ካንተ ጋር ልገኝ ወጥቻለሁ። በምትወጣበት ጉዳይ እኔ እግዚአብሔር ካንተ ጋር ወጣለሁ፣ እኔ እግዚአብሔር ካንተ ጋር እገኝልሃለሁ። ምን ይሆናል ሲል ኖ ጠላቶችን አለ ብዙ ሊሆኑ ይችላሉ አለው እግዚአብሔር። ምናልባት ቁጥራቸው ሊያይል ይችላል አለው። እኔ ግን አለ ሰብስቤ አለ እንዲያደርግልሃለሁ አለው። እንደ አንድ ሰው እንድትጥላቸው እኔ እግዚአብሔር ካንተ ጋር ወጣለሁ አለ። እግዚአብሔር ጋር አብሮ የሆነ ሰው ምን ይሆናል ካላችሁ ግን ይወጣል። እግዚአብሔር ጠላቶቹን ይዋጋለታል። እንደዚህ ይሁንላችሁ። ከእግዚአብሔር መገኘት የተነሳ የእግዚአብሔር ቃል እናንተ ቤት ከመኖር የተነሳ እንዲህ ይሁንላችሁ። አሜን በሉኝ። እግዚአብሔር ጠላቶቻችሁን ይዋጋላችሁ። እግዚአብሔር ጠላቶቻችሁን ይዋጋላችሁ። ሃሌሉያ። የእግዚአብሔር መገኘት ምን ያደርጋል? ጠላቶቻችን ይዋጋል። ፕራዳኒያ ሲካብሎቦ ሺዳባሲያ ትዝ ይላችኋል። ዘጸአት መጽሐፍ ምዕራፍ 11 እንደዚህ አለ። ኑ አለ እግዚአብሔር። ምዕራፍ 11 እንደዚህ አለ እግዚአብሔር። ኑ አለ በቃ ዛሬ አለ ሰይፍ አታነሱም አለ። ዛሬ እግዚአብሔር እንደዚህ አለ። ሃሌሉያ። እናንተ አለ ወየው መጣብን አትሉም አለ። እኔ የማደርገውን ታያላችሁ አለ። ለምን ሲባል ከኔ ጋር ስለሆናችሁ። ሃሌሉያ። ለምን ሲባል እኔ እግዚአብሔር እናንተ ጋር ስላለሁ፣ እኔ እግዚአብሔር እናንተ መካከል ከመገኘት የተነሳ አለ። አሁን አለ ሃሌሉያ ምንም እንኳን የፈርዖን ጦር ሰራዊት ኃያል ቢሆንም አለ ምንም እንኳን ሲታዩ የፈረጠው ቢመስሉ እኔ ነኝ የምዋጋው። ልንገራችሁ ሰው ከእግዚአብሔር ጋር ሲሆን እግዚአብሔር ይዋጋለታል። ሰው ከእግዚአብሔር ጋር ሲተባበር ራሱን ለእግዚአብሔር ሲሰጥ እግዚአብሔር ልንገራችሁ ማዶስ ኢላባዳሲያ ቤካላባኒያ ላቦራባሽያ ዛሬ እንዲህ ብዬ ባረኳችሁ። ከእግዚአብሔር ጋር ከመሆንሽ የተነሳ ከእግዚአብሔር ጋር ከመሆን የተነሳ እግዚአብሔር ጠላቶችን ይዋጋልሃል። እግዚአብሔር ጠላቶቻችሁን ይዋጋል። እግዚአብሔር ያስጨነቃችሁን ይዋጋል። እግዚአብሔር የከበባችሁን ይበትነዋል። ዛሬ ጸልያለሁ ከአንድ ሰው ፊት እግዚአብሔር ጠላቶቹን ይበትናቸው። ላዲያቦሺካ ብራማጋዳቦሲያ ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር መገኘት ይሄን ያደርጋል። ከሚገርማችሁ ወላጆቼ የእግዚአብሔር መገኘት ሃሌሉያ ሲገኝ እሱ ይገኝ ብቻ እንጂ ይምጣ ብቻ እንጂ ክንዱ እኛ ጋር ትሁን ብቻ እንጂ እኛ ከእግዚአብሔር ጋር እንስማማ እንጂ ሃሌሉያ። በተዘጋው መካከል ያሻግራል። በተዘጋው መካከል እግዚአብሔር መንገድን ያበጃል። እንዴት እሱ ሷላኛኛ ጋር ሃሌሉያ። ወጀብ ሊኖር ይችላል እኮ ወዳጆቼ፣ ማዕበል ሊኖር ይችላል እኮ። እቺ ዓለም ደግሞ ግፍናት ማዕበሉ አቋርጦ አያውቅም። ልንገራችሁ ይሄን ዓለም ማዕበል የሚያሻገር አንድ ድምጽ ብቻ ነው፣ እሱም የእግዚአብሔር መገኘት ነው። እንዲሁንላችሁ ይሄ እግዚአብሔር ከእናንተ ጋር ይውጣ፣ ከእናንተ ጋር ይግባ፣ በመንገዳችሁ ላይ ይቅደምላችሁ። ሃሌሉያ። እግዚአብሔር ጋር የሆነ ሰው ወጀብ ያጋጠመው ማለት በወጀብ ላይ ይራመዳል። ይምጣ እንጂ በሚያስጨንቁን መካከል ሃሌሉያ ላዶሲካ ብራማጋዲያሲያ ኤኮራ ባጋዲያ እንዲላልቁ ሂዱና ውሰዱና እሳት ውስጥ ጣሏቸው ካለ በኋላ ጥለናቸው ነበራል። ግን አንድ አካል አለ ከነሱ ጋር አለ ወክ የሚያደርግ አለ። የእሳቱን ኃይል ያጠፋው አንድ ድምጽ አለ። ስናያቸው ስንጥላቸው 3 ነበሩ፣ ስናያቸው ግን 4 ያደረጋቸው አንድ ጉዳይ አለ። ምን ካላችሁ ከእግዚአብሔር ጋር የመገናኘት ጉዳይ። ዛሬ እንደዚህ ይሁንላችሁ። በወጀብ መካከል በአውሎ ንፋስ መካከል በጥያቄ መካከል የሚገኝ አምላክ እናንተ ቤት ይምጣ፣ እናንተ ጓዳ ይምጣ። ሃሌሉያ
ከሚገርማችሁ ማን ነው? ከሚገርማችሁ የሉቃስ ወንጌል ሲናገር ምዕራፍ 7 ላይ ኢየሱስም ይላል ናይን ወደ ምትባለው ከተማ ገባ ይላል። ታውቃላችሁ ማን ነው? አንድ ሴት ነበረች በዛ ከተማ መበለት የሆነች ያላትም ልጅ አንድ ልጅ ብቻ የሆነ ሴት ነበረች። ያቺ ሴት እንደዚህ ሆነች ይላል። ልጇም ነበር ታመው ነበር፣ ነገር ግን ሞተ። ማንም ሰው ሊያድንላት አልቻለም። ነገር ግን ማን ነው? ሰው ሁሉ ሊቀብረው በወጣ ሰዓት ኢየሱስ ወደ ከተማይቱ ገባ። ልንገራችሁ የሱ መገኘት ታሪክ የሚቀይር ነው። የሱ መገኘት ብዙ ነገሮቻችሁን ይለውጣል። የሱ መገኘት ልንገራችሁ እንደ ቀድሞ እንዳትሆኑ ያረጋችኋል። ትናንትና አሰራጅ የነበረውን ሳኦልን የቀየረ ትናንትና የለም ማለት ሃሌሉያ ፈሪ የነበሩትን ደፋር ያደረገ ከሃጂ የነበሩትን ደፋር ያደረገ የሱ መገኘት እንደዚህ ይሁንላችሁ። ይሄ መገኘት እናንተ ቤት ይምጣ። ይሄ መገኘት እናንተ ጓዳ ይምጣ። ሰው ቢገኝላችሁ አንድ ሳምንት ነው። እሱ ሲገኝ ዘላለማችሁ ይቀየራል። እሱ ሲመጣ ታሪካችሁ ይቀየራል። እሱ ሲመጣ ሃሌሉያ ብቻ እሱ ይምጣ እንጂ እናንተ ቤት ብቻ እሱ ይምጣ እንጂ እናንተ ጓዳ ላይ ልንገራችሁ ታሪክ ይቀየራል። መዝገብ ይገላበጣል። ማን ሲመጣ? የእግዚአብሔር መገኘት ሲመጣ። ማን ሲመጣ? የእግዚአብሔር ክብር እናንተ ቤት ሲመጣ። ሃሌሉያ ሰው ሁሉ ሊቀብር ልጇን ይዞ ወጥቷል። ሰው ሁሉ ሊቀብራት ሊያግዛት ከሷ ጋር ለቅሶ ወጥቷል። ነገር ግን እንደዚህ ሆነ። ወደዛ ከተማ አንድ አዳኝ መጣ። አንድ የሞት ታሪክ ቀያሪ መጣ። አንድ ታሪክ የሚቀይር አምላክ መጣ እዛ ከተማ። ማዳቦ ሽካላቦ ራባሲያ ዛሬ ነግራችሁ ይሄ ጌታ እናንተ ቤት ይመጣል። ይሄ ጌታ እናንተ ጓዳ ይመጣል። ምናልባት ሰው በቃ ብሏችሁ ሊሆን ይችላል። ዶክተር ጽፎ ጨርሶ ሊሆን ይችላል። ምናልባት የሆነ ዳኛ ፈርሞ ዘግቶት ሊሆን ይችላል። ነግራችሁ ይምጣ እንጂ እሱ እናንተ ጓዳ ይምጣ እንጂ እሱ እናንተ ቤት በክብር ይገኝ እንጂ እንዳልነበረ መከራዬን ትሉታላችሁ። እንደ ውሃ ፈሳሽ ነበር እንደ መከራ ትላላችሁ። ሲመጣ እኮ ነበር እንደ መከራ ሃሌሉያ። ምክንያቱም እሱ ሲመጣ አለ ሃሌሉያ መከራ ይላል እንደ ውሃ ፈሳሽ ያለ የፈሰሰ ውሃ እንደሚረሳ እንደዛ መከራ ይላል እንደ ውሃ ፈሳሽ። ለምን መቱ ነው? ለምን ሲባል የሱ መገኘት ነው ይሄን የሚያደርገው። ለምን ሲባል እሱኛ ቤት ሲመጣ፣ እሱኛ ጓዳ ሲመጣ፣ እሱኛ ሰፈር ሲመጣ ሃሌሉያ። ልንገራችሁ ለዚች ሀገር ተስፋዋ ጉንቱ ፖለቲከኛ መነሳቱ አይደለም። ለዚች ሀገር ተስፋዋ ልንገራችሁ በጣም የሚያምሩ የተማሩ ሰዎች ጥሩ ነው ይነሱ፣ ደስ ይለኛል። ፖለቲከኛ ይኑር ያስፈልጋል። የዚች ሀገር ግን መድኃኒቱ አንድ ነገር ነው፣ የእግዚአብሔር መገኘት ብቻ ነው። ሰሜንን ጸጥ የሚያደርገው፣ ደቡብን የሚያረጋጋው፣ ምስራቁን ሰላም የሚያደርገው አንድ እጅ ብቻ ነው፣ እሱም የእግዚአብሔር እጅ ነው። ልንገራ ዩናይትድ ኔሽን ቢመጣ እንረጋጋም። የሚያረጋጋን አንድ ድምጽ ብቻ ነው፣ እሱም የእግዚአብሔር እጅ ይባላል። እኔ ዛሬ አውጃለሁ፣ በኢትዮጵያ አየር ላይ አውጃለሁ፣ ይሄ እግዚአብሔር መገኘት ወደ ኢትዮጵያ ይምጣ። ሃሌሉያ ሃሌሉያ። ንገራችሁ የእግዚአብሔር መገኘት ነው ሁሉን የሚያረጋጋው። ልክ ልጇን ይዘው ሊቀብሩ ሲወጣ ኢየሱስ ወደ ከተማይቱ መጣ። ስታለቅስ ማያት ይላል ኢየሱስ። አይቶ ማዘነላት ይላል። እንደዚህም ይላል አዘነላት ካለ በኋላ ቀርቦም ይላል ቃሬዛውን ነካው። ዛሬ እንደዚህ ይሁንላችሁ። ዛሬ እንደዚህ ይሁንላችሁ አባቶቼ። ዛሬ እንደዚህ ይሁንላችሁ እናቶቼ። እግዚአብሔር ማነው ወደ ቤታችሁ ይምጣ። እግዚአብሔር ዛሬ ወደ ድንኳናችሁ ይምጣ። ወደ አዘናችሁበት ጥያቄ ወደ ሆነባችሁ ወደ ከበራችሁ ጉዳይ አንድ ድምጽ ይምጣላችሁ። ነገር የሚያረጋጋ እግዚአብሔር ድምጽ እናንተ ቤት ይምጣ። ሃሌሉያ። እንደዚህ ያለው አንተ ጎበዛ ተነስ፣ ሞታት ቀርማ ተነስ፣ በህይወት ኑራለሁ። ሃሌሉያ። መናገር ጀመረ። ለእናቱ ሰጣት ይላል። ዛሬ ነግራችኋለሁ የሞተ ጉዳይ ሊኖራችሁ ይችላል። የጠፋ ጉዳይ ሊኖራችሁ ይችላል። እኔ ጋብዙት፣ ኢየሱስን ጋብዙት። ይሄን ጌታ ፈውስ ይሆንላችኋል። ጋብዙት ይሄንን ጌታ። እናንተ ቤት አርነት መሆን ይጀምራል። ሃሌሉያ። ጨርሻለሁ። ቃሌን ልንገራችሁ። የእግዚአብሔር መገኘት ታሪክ ይቀይራል። የእግዚአብሔር መገኘት ልንገራችሁ። ሙሴ እንደዚህ ያለ ልዩ የሚያደርገን ምንድነው? ያላንተ ልዩ መሆን አንችልም አለ። እናንተ አባቶች ልንገራችሁ፣ ልዩ የሚያደርጋችሁ ደሞዛችሁ አይሁን፣
ልዩ የሚያረጋችሁ እናቶቼ የወለዳችሁ ልጆቻችሁ አይሁኑ። ልዩ የሚያረጋችሁ አንድ እግዚአብሔር መንፈስ ይሆንላችሁ። እውነት ዛሬ እንዲህ ብዬ ልለምናችሁ፣ ይሄ እግዚአብሔር እናንተ ቤት አይጥፋ፣ ይሄ እግዚአብሔር እናንተ ጓዳ አይጥፋባችሁ። እንዲህ ብዬ ስለ እናንተ ልለምንላችሁ፣ ጌታን ልንገራችሁ። እዚህ ምድር ላይ የጠፋው የእግዚአብሔር መንፈስ ጠፍቶ እኮ ምንበላለው፣ ቸርች ከቸርች እኮ ምንቀያየመው፣ ሰው እኮ አንዱ ቸርች አንዱ ጋር እኮ ሜዳ ቃተው። ለምን ካላችሁ መንፈስ ጠፋብና፣ የእግዚአብሔር እጅ ጠፋችብና። ዛሬ ግን እንደዚህ ይመለስልን፣ ይሄ እግዚአብሔር ድምጽ ይመለስልን፣ ይሄ እግዚአብሔር እጅ ይመለስልን። እኔ እንዲህ ብዬ ልባርካችሁ፣ እዚህ ቤት ጠረኑ ይምጣላችሁ። እዚህ ቤት የእግዚአብሔር ክብር እንደገና ይምጣ። እንደገና ነፍሳትን የሚጠራ ከሩቅ የሚጠራ ልንገራችሁ፣ ሰውን ማን መስክራችሁ አይደንላችሁም። የእግዚአብሔር መንፈስ ግን ሲመጣ ይጠራላችኋል። እንደዚህ ይሁንላችሁ። የእግዚአብሔር እጅ እናንተ ቤት እናንተ ጓዳ ላይ እንደገና በኃይል ይምጣላችሁ። ልንገራችሁ፣ ክብራችሁ እሱ ነው። ወዛችሁ እሱ ነው። ወዛችን እሱ ኢየሱስ ነው። ልንገራችሁ፣ ሰው ፊት እንኳን ስናወራ የሚያምርብን በመገኘቱ ሲሆን ነው። ልንገራችሁ፣ ሰው ፊት እንኳን ቆመን በድፍረት የምናወራው ከመገኘቱ ጋር ሲሆን ነው። ይሄ መገኘት ከሌለ ህይወት ጣዕም የላትም። ይሄ መገኘት ከሌለ ልንገራችሁ፣ ስልጣን ምንም ነው፣ ነገ ይሻራል። ነገር ግን የሱ መገኘት ዘላለምን ያሳምራል። እኔ እንዲህ ብዬ ባረኳችሁ ዛሬ፣ ይሄ መገኘት እናንተ ቤት ይምጣ፣ እናንተ ጓዳ ላይ ይምጣ። እዚህ እቺ ቤተክርስቲያን እዚህ ጣለች ከተባለ መንፈሱ አለ ይባልላችሁ፣ መገኘቱ አለ ይባልላችሁ። ሃሌሉያ። እንቆምና እንጸልያለን።